ሰላም ሰዎችዬ አጌን እስሚ ሃና ኃይሌ። ስለዚህ ሰዎችዬ እንደምናችሁ በተደጋሚ እና ሰዎችዬ ብልላችሁ ፈለኩ መሰላችሁ። ሰዎችዬ በመጀመሪያው በቅድሙ ሀሳቤን አልጨረስኩም። ያ እና ኤኒዌይ ቶታሊ ያ ሁሉ ፋይታ ሲነሳ እኔ አማራ አይደለሁም የኔ ዘር እንዲህ ነው ማለት ነበረባችሁና አማራ ኦሮሞ ጉጉት ውስጥ ተሸግሽጋችሁ አማራን ኦሮሞን ለማሰደብ አትሮጡና ኤኒዌይ ዴዚ እናት በጣም ስቱፒድ ነች። ያ በጣም ስቱፒድ ነች። ያ ሁሉ ሰው ሲባላ ዝም ማለት ነው። ያ እውነትና ንጋት እያደረ ይጠራል። እውነቱ ወጣና ኦኬ ያ በዛው ይለቅ። በዛኛው ቪዲዮ ስለተናገርኩኝ ሁለተኛ ደረጃ የሌሊት ወፍ ደግሞ በቃ በቦሌ ባሽሙር ትነካካኛለች። አይ ዶንት ኖ ለምን እንደምትነካካኝ አልገባኝም። እኔ ቋሚ ዩቲዩበር አይደለሁም። ሁሌ መጥቼ ዩቲዩብ ላይ ቢዝነስ አልሰራም። እኔ ሃርድ ወርከር ነው። እኔ ሌሊቱን ሰው ተኝቶ እኔ ስራ ላይ ነኝ። ስራ ስሰራ አድሬ ጠዋት ነው ቤት የምመጣውና ሰቨን ዴይ ዊክ ምሰራ ሰው ነው እና በምንድን ነው ያገናኘን? እኔ እና አንቺን ምንድን ነው ያገናኘን? ናቲንግ። አንቺ ሁሌ ዩቲዩብ ላይ ትመጫለሽ ምናምን ዮር ቾይስ እና ዩቲዩብ ስራዬ ብሎ የማይሰሩትን ሰዎች ባትነካኪ መልካም ነው። ሁለተኛ ደረጃ ደግሞ እኔ ዩቲዩብን እንድታወቅበትም አልፈልግም። ድሮም ታዋቂ ነኝ። ሳር ቅጠል እኔን ያቀኛል እና እንድታወቅ ሰው ተሰድቤ እንድታወቅ አልፈልግም። ሳወለላ ተሰድቤ እንድታወቅ አልፈልግም። ድሮም ታዋቂ ነኝ። ስለዚህ ለምንድነው ባሽሙር መተነካኪ? እና ምንድነው ጉንጭ ላይ የሚወጣ ነገር ዲፕል ነው የሚባለው። DIMPLES ነው። ግንባር ላይ የሚሸበሸብ ደግሞ ዊንክል WRINKLES ነው። ይህ ግንባር ላይ አንደኛ እንቅልፍ በማጣትም ብዙ ሰዎች በእድሜ አይደለም መሸብሸብ የሚመጣው ያለ ምንም እረፍት ከሰራችሁ እንቅልፍ ከሌለ አይን ስር ይጠቁራል፣ ፊት ይሸበሸባል። ያ በእድሜ አይደለም እና በቀደምታ ያለ ምን ህዝብ አስደምማለሁ ብላ ማን ሲል እንደሰማች እንጃ። እኔ ያው ምናሴ ትንሽ ኮልታፋ ያው ናቹራል ስለሆነ ስፔሊንጉን እዛ ጋር ጽፍልሻለሁ። አማርኛ እኔ የተማርኩ ነኝ። መድኃኒዓለም ተምሬያለሁ ብዬ ደግሞ ምቆርር ሳልሆን እድሜ ለቤተሰቦቼ የተማርኩ ነኝ። ግን ተምሬያለሁ ብዬ ትምህርቴን በስራ ማሳየት አለብኝ፣ በአክሽን ማሳየት አለብኝ። ስለዚህ ስፔሊንጉን እዛ ጋር እጽፋለሁ። ተጠቀሚና ምንም ችግር የለም። አንቺ ባለሽበት ቋንቋ እኮ እንትን እንዴት ነው አማርኛውን እንግሊዘኛው ወደ አማርኛ አድርጎ እኮ ያስነብባል እኮ አፑ። እና ኤኒዌይ ስፔሊንጉን እዛ ጋር ጽፍልሻለሁ። አንቺ ያልሽው ዲፕል ማለት የጉንጭ ሲስቁ ስርቡጥ ብሎ የሚገባ አይላብ ትላታል። ዊንክል የሚባለው ደግሞ ግንባር የሚሸበሸብ ግን አንቺ ዲፕል አልሽ። እና ኤኒዌይ ይመችሽ። በተረፈ ያለማወቅም እኮ ችግር የለም። እኔ ያላወቅኩትን ነገር አላወቅኩም እላለሁ። ኖ ፕሮብሌም። ስለዚህ ብዙ ጊዜ የተማሩት ሰዎች እኮ ብዙ እንትን አይሉ ትምህርታቸውን ሾአፕ ሰርቶ በስራ ላይ ያሳያሉና እና እባክሽን አንቺ ሴት ከኔ ተፋቺ። እኔና አንቺን የሚያገናኘን ነገር የለም። ናቲንግ ሳወለላ ዳትስ ዋይ ያ የሆነ
ሜሴጅ በፌስቡክ ጽፍ ያለው ለሚመለከተው አካል የእግዚአብሔርም ቃል ምን ይላል? አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ይላል። እና እኔ ከዚህ በፊት አልፈልግም ነበረ but now I want this time እኔ እፈልጋለሁ። ከዚህ በፊት አልፈልግም ብያለሁ። አሁን ግን በሚያስፈልገኝ ጊዜ የሚያስፈልገኝን ነገር መጠየቅ አለብኝ። ተጠያቂው ደግሞ መስጠት ማድረግና ያለ ማድረግ ተጠያቂው ነው። ስለዚህ ምንድነው በመጠየቄ ወንጀልነት የለብኝም። እግዚአብሔር ምን ይላል? አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ነው የሚባለው በቃሉ። አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል እንደተባለ እኔ ጠይቄያለሁ። ፒሪየድ ገባችሁ? እና ሰዎችዬ ይሄ ኃጢአት አይደለም፣ ወንጀል አይደለም። በምንድን ነው የምናገኝሽ ብላችሁ ካላችሁ ሁለቱም ፌስቡክ አለ። ቢፍቱ ሚደቅሳ ፍሎሪዳስ ተስፋዬ ሰቦንቱ ኦሮሞ በሚለው ላይ በፌስቡክ ከደወላችሁ ስልክ ቁጥሬ ይሰጣችኋል። እና እፈልጋለሁ ሪያሊቲ እፈልጋለሁ በቃ ፒሪየድ። በቃ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል ተብሎ በእግዚአብሔር እንደተጻፈ በእግዚአብሔር ቃል እኔ አንኳኳለሁ። መክፈት ያለባችሁ መክፈትና ያለ መክፈት የእናንተ ፋንታ ነው። ስለዚህ ምንም ማጽያትነት የለውም። ሁለተኛ ደረጃ የምንላችሁ ፈለኩ ስልኬ ተጠልፏል። የተጠለፈው እንዴት ነው? እዚህ ካናዳ ውስጥ ሳይሆን ወደ ዩኤስኤ በእኔ ስልክ ይሄ ስልክ አሁን ካናዳ ውስጥ እኔ እንዴት ነው ልጆቼ የት እንዳሉ በቁጥራቸው አውቃለሁ። እንደዛ ነው የተደረገው። እና ኤንዌይ ማን እንደሆነ አውቄያለሁ፣ ግን ነገሩን ሸዳፕ አድርጌያለሁ። ስልክ ቁጥሬን አልቀይረውም። ለምን የትልልቅ ኦፊስ ምናምን የምጠቀመው ስላለ ደስ የሚለው ቁም ነገር ምናምን ከቤተሰቦቼ ጋር ሳወራ በተለያየ መስመር ነው የምገናኘውና እንደዛ ያደረገው ሰው ማን እንደሆነ አውቃለሁ። የኔን ቁጥር ሀክ አድርጎ ያው መግባቴን መውጣቴን ውሎዬን አዳሬን የት እንዳለው እንዴት እንደምሆን ምናምን በቃ በስልካቸው ላይ ኮንትሮል አድርጎ የት እንዳላችሁ ማየት ማለት ነው። እና እኔ አይ ዶንት ኖ አንደኛ በዚህ ጉዳይ ስራዬንም ለቅቄያለሁ። እኔ ማንም ሰው ኮቴን እንዲከተለኝ አልፈልግም። አንድ ነገር ነው የሚቀረኝ፣ እግዚአብሔር ካለ ያ ነገር ይሳካል። ሁለተኛ ደረጃ ጌታ ደግሞ ፍጹም አምላክ ነው። ምን የመሰለ ስራ፣ የተሻለ ስራ እልፍ ሲሉ እልፍ ይገኛል፣ ድሃ ሞኝ ነው ሞት ይመኛል አሉና እግዚአብሔር ነገሮችን ሁሉ ለመልካም ነው የሚያደርገው። አሁን $35 ነው በሰዓት የሚከፈለው። ገባችሁ? እና የበለጠ አገኘው ማለት ነው። እና ምንድነው ለማለት የፈለኩበት ምክንያቱ $10 በፊት $25 አሁን $35 $10 ልዩነት ማለት ነው። የሌሊት ማለት ፓርት ናይት ሽፍት ስራ ያው አዛውንቶቹ ጋር ሄልት ኬር ነው የምሰራው። አሁን ምንድነው ልል የፈለኩበት ምለው እኔ የመንግስት ሳፖርት ማለት ምንድነው? እኔ ፖለቲከኛ አይደለሁ። የዚህ ያህል የኔን ስልክ ሀክ አድርጎ መግቢያ መውጫዬን ውሎ አዳር መቆጣጠር ለምን አስፈለገ? እኔ ሱፐር ፖለቲከኛ አይደለሁም እንደምታዩኝ ነው። እና ምንም አይነት አይዶን ነው እና ምን እንደሆነ ኬዙ ሊገባኝ አልቻለም። ይሄን ሁሌ ኮምፕሌን ከምናገር ብዬ እርግፍ አድርጌ ትቼ ነበረ። ነገሮቹ ኦቨር ሲሆኑ ያ ጀስት ስፒክ አውት እና ያው ደብዳቤን በፌስቡክ ካያችሁ ያው የጻፍኩት ያው ታውቃላችሁ። ሴ ሳምቲንግ የሆነ ነገር ከእናንተ ያስፈልገኛል። ኤንዌይ ያ እኔ በእናንተ እየተጠመርኩኝ እየተሳደድኩኝ እያሳደዱኝ ነው።
እናንተ ደግሞ እኔ